ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል። ስጋ ምኞቱን እላይ ላይ እንዲፈጽመው አትመቻች። ኮራፕትድ ነው ሰውነትህ ከጽድቅና ቅድስና በላይ ለኃጢአት በጣም ቅርብ ነው። የእግዚአብሔር ልጅ የረገጠ የተቀደሰበትን ኦሬዲ ሳንቲፋይ አርጎታል። ይሄ ደም የተቀደሰበትን የኪዳኑን ደም እንደ ተራ ነገር የቆጠረ ከእንስሳ ደም በታች ኖርማል ምንም እንደማይጠቅም አርጎ የቆጠረ እንደ ተራ ነገር የቆጠረ ከዛስ የጸጋንም መንፈስ ያክፋፋ። ዕብራውያን ምዕራፍ 10 ከቁጥር 26 እስከ 31 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታም ቃል እንደዚህ ይላል። የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መሥዋዕት አይኖርም። የሚቀረው ግን የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚበላ ብርቱ እሳት መጠበቅ ብቻ ነው። የሙሴን ሕግ የናቀ ማንኛውም ሰው 2 ወይም 3 ሰዎች ከመሰከሩበት ያለ ምሕረት ይገደል ነበር። ታዲያ እግዚአብሔርን ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ተራ ነገር የቆጠረ የጸጋንም መንፈስ ያክፋፋ እንደምን ያለ የባሰ ቅጣት ይገባው ይመስላችኋል? በቀል የእኔ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቀዋለንና ደግሞም ጌታ በሕዝቡ ላይ ይፈርዳል ይላል። በሕያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው። የጌታ ስም የተባረከ ይሁን። ዕብራውያን ምዕራፍ 10 የጌታ ኢየሱስ ክርስቶስን ክህነት የመስዋዕትነቱን ሥራ በጣም ደጋግመን እያነሳን ስለሆነ በደንብ ግልጽ ሆኖ እንደተረዳኑ ተስፋ አደርጋለሁ። ባለፈው ሳምንት እስከ ቁጥር 18 ድረስ ተናግሬው ነበር አይደል? እስከ ቁጥር 18 ድረስ ተናግሬ ያለው። ከቁጥር 19 ጀምሮ ያለውን ደግሞ እናንተ ቁጭ ስትሉ ጊዜም ደግሞ ጌታ ሲሰጣችሁ በደንብ እንድታነቡት እንዲሆን በእውነት ላሳስባችሁ እፈልጋለሁ። በክርስቶስ ኢየሱስ ደም በኩል መታረቃችንን ደግሞ ከዛ ደግሞ በሚቀጥሉት ቁጥሮች ደግሞ መጋረጃ የሆነው ይልና የክርስቶስ ሥጋ ይለዋል አይደል? በመጋረጃ በክርስቶስ ሥጋ በኩል ይላል። ስለዚህ የክርስቶስን ደም መፍሰስ፣ የክርስቶስን ሥጋ መቆረስ እዚህ ደብዳቤ ላይ ያለው ጸሐፊ በጣም በተደጋጋሚ ያነሳል። ቀጥታ የሚያመለክተው የመስዋዕትነት ሥራውን ስለኛ የተከፈለውን ክፍያ እግዚአብሔር መቀበሉን የሚያመለክት ነው። እንግዲህ የእግዚአብሔርን ድርሻ በክርስቶስ ኢየሱስ በኩል የተደረገልንን በጣም ብዙ ነው ስንካፈል የኖር ነው። ዛሬ ደግሞ በጣም በተወሰነ መንገድ ይህንን እኛ አክብረን መቀጠልና በዚህ እውነት ላይ ጸንተን መኖር እንዳለብን የዚህ መልእክት ጸሐፊ ደግሞ ያሳስበናል። እንደ ዕብራውያን መልእክት እንደዚህ ደብዳቤ አንባቢ እንደ ደብዳቤው አጥኚ ደግሞ አማኞቹን ወይንም የዚህን ደብዳቤ አድማጮች ተደራሲያኑን በጌታ ናቸው ተባብለናል። ቦርን አጌን ክርስቲያንስ ናቸው። 15 ዓመት አካባቢ ያክል በጌታ ሆኖ ከርመዋል። ረጅም ዘመን በጌታ ቤት የኖሩ ናቸው። የመጽሐፍት ዕውቀት የቅዱሳት መጽሐፍት ዕውቀት በጣም በጠለቀ መንገድ አላቸው። ይሄ ሰውዬ የጀመርን ቀን የተነጋገር ነው። ይሄ ሰውዬ እንዲሁ ዝም ብሎ እንደነ ፊልጵስዩስና እንደ ሌሎች ደብዳቤዎች ራንደምሊ ወንጌል ብቻ አይደለም እየሰበከ ያለው። ሰዎቹን ኢየሱስ ክርስቶስ ሞቶልሃል፣ ኢየሱስ ክርስቶስ መስዋዕት ሆኖልሃል ቢላቸው እንዲህ በቀላሉ የሚቀበሉ ስላልሆኑ የብሉይ ኪዳን መጽሐፍት ባለቤቶች ስለሆኑ እነዚህን ሰዎች የበለጠ ለማስረዳት የመጽሐፍትን ዕውቀት ሰውየው በጣም በጥልቀት ወደ እነሱ ያቀርብ እንደነበር ብሉይ ኪዳንን በጣም ሰመራይዝ እያረገ እየከለሰ እየሰበሰበ በዚህ ደብዳቤ ላይ በጣም በሙላት እንደተጠቀመ ተመልክተናል። ስለዚህ በጌታ ለሆነ ሰው ነው እየተጻፈ ያለው። በጌታ ለሆነ ሰው ነው እየተጻፈ ያለው። ጎናቸው ያሉን ሰው የዕብራውያን ደብዳቤ ለክርስቲያኖች የተጻፈ መልእክት ነው በሉት። ስለዚህ ያበረታታቸዋል። በዚህ ደም በኩል በተቆረሰ ሥጋ በኩል ታርቀናል፣ እግዚአብሔር ተቀብሎናል። ስለዚህ የተቀበላችሁትን ነገር በጣም አክብራችሁ ጠብቃችሁ ደግሞ እርስ በርስ በጣም እየተያያችሁ ህብረት እያደረጋችሁ መሰባሰባችሁን ሳትተዉ ቶሎ እየተገናኛችሁ በጣም ቶሎ ህብረት እያደረጋችሁ ኑሩ፣ ቆዩ፣ ክረሙ። ይሄ እውነት እናንተ ጋር የሚቆየው ለብቻችሁ ብቻ ሸሽጋችሁ ይዛችሁት ሳይሆን
በህብረትም በአንድነትም በቤተ ክርስቲያን እንደዚህ ደግሞ ቶሎ በመገናኘትና በመሰባሰብ ነው እያለ ይመክራቸዋል አይደል? አሁን በቤተ ክርስቲያን እንደነዚህ ያሉ መሰባሰቦችን በጣም ኢንከሬጅ ያደርጋል ይሄ ደብዳቤ። ምናልባት አንድ ቁጥር ወደ ላይ ዘለል ብዬ ምናልባት ላንሳላችሁ። ቁጥር 25 ምንድነው የሚለው? አንዳንዶች ማድረጉን እንደተዉት መሰባሰባችንን አንተው ይልና ይልቁንም ቀኑ እየተቃረበ መምጣቱን ስታዩ እርስ በርሳችን እንበረታታ። ስለዚህ አንዳንዶች እንደዚህ ማድረጉን ትተውታል ነው አይደል እያላቸው ያለው። ምን ማለት ነው? አሁን አንዳንዶች መሰብሰብ ትተዋል ማለት እየተወራ ያለው ቤተ ክርስቲያን ነው። ስለዚህ አሁን አንዳንዶች ከቅዱሳን ጋር ጤናማ የሆነውን ይህንን ህብረት ማድረግ ትተዋልና እንደተዉት እናንተ እንዳትተዉት፣ ይልቁንም ዘመኑ እያለቀ እየቀረበ እንደሆነ ስታውቁ ከፊት ይልቅ እየተገናኛችሁ አንዱ ሌላውን ያበረታታ። ክብር ለእግዚአብሔር ይሁን። አንዱ በአንዱ ውስጥ ያለውን ጸጋ ኢንከሬጅ ያርግ። አንዱ በአንዱ ውስጥ የተቀመጠውን ይህንን የዘላለም ሕይወት ኢንከሬጅ ያርግ። አይዞ ይበለው፣ ያበርታው፣ ይደግፈው፣ ይጸልይለት፣ ያበረታታው፣ የእግዚአብሔርን ቃል ሼር ያርገው፣ ይተያዩ፣ ይገናኙ፣ ህብረት ጨምሩ ማለት ነው። አሁን ይህንን ነው አይደለ ይዘው የሚለው። ትተዋል አንዳንዶች ናስቲ ቅዱሳን ህብረት ስትለው ባክ ምን ያደርግልኛል እኔ ዝም ብዬ እየጸለይኩ እየጾምኩ ራሴ እየተጋው እኖራለሁ ይላሉ። እነሱ እንደዛ እንደተዉት እናንተ እንዳትተው። የግል ጸሎት፣ የግል ዲቮሽን ራሱን የቻለ አንተና እግዚአብሔር መሃል ያለ የምትጠቀምበት ነገር ነው። በመገናኘት መካከል በህብረት መካከል ያለው በረከትና ህይወት ደግሞ ህብረት መሃል ብቻ ነው ያለው። ለብቻ አታገኘውም። አንዳንዶች እንደተዉት እናንተ እንዳትተው። ስለዚህ በጣም አክቲቭ ሆናችሁ ዩቲዩብ ላይ ብቻ የምትከታተሉ ሰዎች በአካል እንፈልጋቸዋለን። መሬት እንፈልጋቸዋለን። አየር ላይ የምትኖሩ ሰዎች መሬት ውረዱ። እኑኛ መሃል እንጨብጣችሁ፣ እንዳሳችሁ፣ እንንካችሁ፣ እንቀፋችሁ፣ ስማችሁን እንጠይቃችሁ፣ እንጸልይ፣ አብረን ህብረት እናርግ፣ ባይብል ስተዲ እንግባ። በጣም ሲሪየስሊ መንፈሳዊ ነገር ላይ ኢንጌጅ አድርጉ። አሜን ነው። አይ ቲንክ የዕብራውያን ተደራሲያን ከዛ ምን ይላሉ? አሜን ይላሉ። አሁን ቸርችን ኦልሬዲ ያሉት እነሱ እና ህብረታቸውን እያበረታታ ነው። ከፊት ይልቅ በጣም ቶሎ ተገናኙ የሚላቸው ለምንድን ነው? ቀኑ እያለቀ እየተጠናቀቀ ጌታ ሊመለስ በደጅ እንደሆነ ይህንን እያስተዋላችሁ ስትሄዱ እንደውም ከፊት ይልቅ በጣም ቶሎ ተገናኙ። ለምን? ሰይጣን ጊዜው እንዳለቀ አውቆ ሊያጠፋ ወደ ምድር ወርዷል። መጽሐፍ ቅዱስ እንደሱ አይደል የሚለው? ጊዜው እንዳለቀ አውቆ ሊያጠፋ ወደ ምድር መጥቷል። ሊያጠፋ ዲስትራክት ሊያደርግ። አንዱ ምንድነው ዲስትራክት የሚያደርገው? ከቅዱሳን ህብረት መካከል ነቅሎ ያወጣል ለብቻ። አሴሮሪንግ ላይን ነው አይደለ? አሁን መጽሐፍ ቅዱስ የሚለን እኮ ሰይጣን አሁን የሚያገሳ አንበሳ ሳይሆን እንደሚያገሳ አንበሳ ነው። የሚያገሳ አንበሳ አይደለም ሰይጣን። እንደ ከሆነ አክት ያደርጋል ነው። አንበሳ ምንድን ነው የሚያደርገው? ታርጌት ፉሊ አንበሳ እኮ 1000 መንጋ ተሰብስቦ ብቅ ይልና ይላል ሲል ብትን ሲሉ አንዷን ታርጌት አድርጎ ይዞ ይሄዳል። ልክ እንደዛ ከመሃል ነው ነጥሎ የሚያወጣው። ስለዚህ ልክ የመጨረሻው ሰዓት ላይ ታርጌት ፉል የሚሰራው ከህብረት መሃል ነው ገንጥሎ የሚያወጣ፣ ከጸሎት መሃል ነው የሚያወጣ፣ ከእንደዚህ አይነት ነገር ውስጥ ነው የሚያወጣ። ለብቻ ትችላለህ ይልሃል። እኛ በጌታ ነው የምንችለው። ቀጥሎ በህብረት ደግሞ እናድጋለን። ክብር ለኢየሱስ ይሁን። ከዛ በኋላ ይቀጥላል። ይሄኛውን ሐሳብ በቃ ልክ እንደ እንትን ነው አይደለም የሚሰጣችሁ። ድንገት መሃል ላይ የክርስቶስ የመስዋዕትነት ሥራና የኛ ኃላፊነት መሃል መሰባሰባችሁን እንዳትተው ሲላቸው ሰዎቹ አሜን ይላል። ሊቀጥል ነው ብሎ ሲያስቡ ቁጥር 26 ላይ ምንድነው የሚለው? የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። ቃሏን በደንብ እንያት። ምንድነው የሚለው? የእውነትን ዕውቀት ከተቀበልን በኋላ ብሎ ምንድነው የሚለው? ሆን ብለን የምትል ዴሊበሬትሊ ኢንቴንሽናሊ ማለት ነው። አሁን ድንገት ስቶ ደክሞ የወደቀ አይነት ሰው ሳይሆን ሆን ብለን በኃጢአት ጸንተን ብንመላለስ። መቼ? የእውነትን ዕውቀት ካወቅን በኋላ፣ የእውነትን ዕውቀት ከተቀበልን በኋላ። የእውነት ዕውቀት ወንጌል ነው። የእውነት ዕውቀት ክርስቶስ ነው። ይሄ ብርሃን ነው። ይሄ መገለጥ ነው። ኦልሬዲ ክርስቲያኖች ናቸው። የእውነትን ዕውቀት ከተቀበልን በኋላ
ስለዚህ የእውነትን ዕውቀት ለተቀበሉ ሰዎች ነው የተጻፈው። የእውነት ዕውቀት የውሸት ዕውቀት የሚባል አለ አይደል? ሁለተኛ ጢሞቴዎስ ላይ ጳውሎስ የተጠቀመው የውሸት ዕውቀት የሆነ እንደውም ሁለት ነው የፍልስፍና ጽንፍ ጳውሎስ የውሸት ዕውቀት ነው ይለዋል። ይሄኛውስ የእውነት ዕውቀት። የእውነት ዕውቀት የተባለው ሕይወት የሚገኝበት ትምህርት ማለት ነው። ሳውንድ ዶክትሪን ማለት ነው። ሕይወት የሚገኝበት ትምህርት፣ የእውነት ዕውቀት፣ ሕይወት የሚገኝበት ትምህርት። ጳውሎስ እያወራ ያለው ሕይወት ስለሚሰጥ ጤናማ እውነት እያወራ ነው። የእውነት ዕውቀት አንደርስታንዲንግ፣ ወንጌል ገብቶት ሰው፣ እውነት በርቶለት ሰው፣ የእግዚአብሔር ፈቃድ የተገለጠው በልጁ በክርስቶስ ኢየሱስ በኩል ያለው የእግዚአብሔርን ማዳን ሰው ከተገነዘበ በኋላ የእውነት ዕውቀት ማለት ኢየሱስ ስለ ኃጢአት ሕይወቱን እንደከፈለ ሰው ከገባው በኋላ እግዚአብሔር ኃጢአት ላይ ምን ያክል ሲሪየስ እንደሆነ ሰው አንደርስታንድ ካረገ በኋላ ሰው እግዚአብሔርን ካወቀ በኋላ እግዚአብሔር በምህረቱ ወደር የሌለው እጅግ በጣም መሐሪ ለምህረቱ ማብራሪያ የሌለው አምላክ ነው። በዚያው መጠን ደግሞ እጅግ ቅዱስ ጻድቅና ኃጢአትን የማያልፍ ደግሞ አምላክ ነው። ይህንን ሰው ካወቀ በኋላ የእውነትን ዕውቀት ከተቀበልን በኋላ ሆን ብለን ከባድ ቃል አይደለች ብቻ ዴሊብሬትሊ ሆን ብለን በኃጢአት ጸንተን ብንኖር። አሁን ሃማርቲያኖስ ነው የሚለው ቃል። ሃማርቲያ ማለት ኃጢአት ማለት ነው። ሃማርቲያኖስ ማለት ካራክተር ብናረገው ባህሪያችን ቢሆን በዚያ ለመኖር ብንወስን ምን ማለት ነው? እግዚአብሔር የገለጠልኝን ይሄንን እውነት የዚህንም የእውነት ዕውቀት ብገፋው ማለት ነው። አንድ ቃል ትዝ አለኝ። ቲቶ ምዕራፍ 1 የመጨረሻው ቁጥር ላይ እናንብብላችሁ። ቲቶ የሚባል አንድ ግለሰብ ነበር። እዛ ቀርጤስ የሚባል አገር ጳውሎስ ትቶት የሄደ ልጅ። ቲቶ 1:16 እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። አጸያፊዎች፣ የማይታዘዙና ለበጎ ሥራ የማይበቁ ናቸው። እዛ እናንተ ያዛችሁ ትርጉም ላይ እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ከዛስ በሥራቸው ግን ይክዱታል። ድንገት አይደለም፣ አዎ ሆን ብለን እግዚአብሔር በዚህ የእውነት ዕውቀት እንድንኖር ጸጋ ጨምሮ ይስጠን። ማስተዋልን እግዚአብሔር ይስጠን እና በጣም እያበረታታቸው ነው የመጣው። የክርስቶስን የመስዋዕትነት ሥራ እያብራራላቸው ነው የመጣው። እስከዚህኛዋ ቁጥር ድረስ እስከ ቁጥር 25 ድረስ 3 እና 4 ምዕራፍ ሙሉ የተከፈለ ክፍያ የተሰራ ሥራ ያ ሁሉ መስዋዕትነት የኢየሱስ ሳክሪፊሻል የሆነ ዴዝ ክሮስ በጣም ነው ያብራራው። ከብሉይ ኪዳን የክህነት መስዋዕትነት አንጻር ሰዎቹ ገብቷቸዋል። ኦልሬዲ ይሄ የእውነት ዕውቀት ከገባን በኋላ እኔ ከዚህ በፊት ሰምቼ አላቅም ቢል አንድ ሰው ከዕብራውያን ምዕራፍ 7 ጀምሮ እስከ ምዕራፍ 10:25 ድረስ ራሱ ካነበበ ኦልሬዲ የእውነት ዕውቀት ውስጧል። ይህንን የእውነት ዕውቀት ከተቀበልን በኋላ ሆን ብለን ከዛ ምንድን የሚል ሆን ብለን ካለ በኋላ በኃጢአት ጸንተን አቋም ነው። ጸንተን ክርስትና ላይ ጽኑ፣ ኃጢአት ላይ አትጽኑ። በኃጢአት ጸንተን ምን ማለት ነው? ምንም ችግር የለውም፣ እግዚአብሔር አይገለኝም፣ አይቀጣኝም፣ ምንም አልሆንም። ጸንተን ማለት መደጋገም ማለት አይደለም ትርጉሙ። በአቋም መኖር ማለት ነው ትርጉሙ። መደጋገም አይደለም እያወራ ያለው። ኦልሬዲ በእውቀት ነው በኖሌጅ ነው የሚደረገው። ሆን ብለን አለና
ሆን ብለን ማለት ኮንሽስሊ ነው አይደል? ኮንሽስ ነው ሰውየው። ቅድም ያልኳቸው ነው። ዴሊበሬትሊ ኢንቴንሽናሊ ነው። ኮንሽስ ነው። ቀጥሎስ ጸንተን ይላል። እግዚአብሔር ምንም አያረገኝም። እግዚአብሔር ሰውን ሲኦል ይከተዋል? አይከተውም። መክተት ቢፈልግ ልጁን መስቀል ላይ ይሰቅላል እንዴ? እግዚአብሔር ሰውን ሲኦል አይከተውም። ሰው ሮጦ ነው የሚገባው እንዴ? እግዚአብሔር ሰውን ሲኦል አይከተም። ሰው ራሱ ነው የሚገባው። እምቢ አልፈልግም ይላል። ናላድን አልፈልግም፣ እንዳመጣ እንዳትጠጋኝ። ኧረ ልጅ ይኸው መስቀል ላይ ሞቷል፣ አልፈልገውም። ደሙ ፈሶላል፣ አልፈልገውም። የኪዳን ደም ይረግጣል፣ የተቀደሰበትን መንፈስ ያክፋፋል፣ የጸጋ መንፈስ ይረግጣል። እምቢ ይላል። ራሱ ነው። ግን ምን እናርገው? እስቲ አሁን እሺ ቆይ ምን እናርገው? እኔ እዚህ በእውነት ምዕራፍ ውስጥ ባይኖር አላነሳው። ለመጽሐፉ ግን ታማኝ መሆን የለባችሁ? ዕብራውያን አሁን የክርስቶስ መስዋዕትነት ሲባል እንደዚህ ጥቅጥቅ እያላችሁ ነው የተማራችሁት። ታዲያ ይህንን መስዋዕትነት የሚንቅ ሲባል ደግሞ ባዶ ይሆናል እንደ ይሄ ቤት? አንንቅም ብለን ነው የምንቀጥለው። አሜን በሏ። አክብረን የኢየሱስን የመስቀል ሥራ አክብረን ለተሰራው ሥራ ምላሽ እየሰጠን እንኖራለን። ክብር ለኢየሱስ ይሆን። ሰው ሊደክም ይችላል። ኦብቪየስሊ ሰው ነው፣ ሊደክም ይችላል። ይስታል፣ ኦፍኮርስ ይስታል። ምን ጥያቄ ያለው? ሰው የሆነ ነገር ሊያበላሽ ይችላል። ኢንቴንሽናሊ ግን ሆን ብሎ በተቀናጀ መንገድ ፕላን አድርጎ ዲዛይን አድርጎ እያደረገ ቀጥሎ ጸንቶ በዛ ላይ የሚሄድ ከሆነ በጣም ከባድ ነው። አንዳንዶች ምን ይላሉ? እንደዚህ የሚያደርገው ሰውዬ እኮ አሁን የተጻፈው በጌታ ላልሆነው ሰው ነው ይላሉ። ቢሆን በእውነት ነው የምላችሁ እንደኔ ደስተኛ የለም ነበር በጌታ ላልሆነው ሰው ቢጻፍ ኖሮ። ግን ክፍሉ ምንድነው የሚለው? የእውነትን ዕውቀት ከተቀበልን በኋላ ኦሬዲ የእውነት ዕውቀት የተቀበለ ሰውዬ ነው። ጌታን የተቀበለ ሰው ነው። ሌላ የእውነት ዕውቀት አለ እንዴ? ቸርች እኮ ያለው የእውነት ዕውቀት ኒውክሌር ሳይንስ አይደለም። መሬት ዘመም ብላ ወደ ግራ ነው ወደ ቀኝ ነው የምትሽከረከረው። ይሄ አይደለም የእውነት ዕውቀት ለኛ። እሱ ፋክት ነው። ትሩዝ ለኛ ወንጌል ነው። ወንጌል ጎስፕል። እስቲ አሜን በሉ። ኢየሱስ መስቀል ላይ ስለ ኃጢአቴ ሞቷል። በክርስቶስ ኢየሱስ በማመን የዘላለም ሕይወት አግኝቻለሁ። ይሄ ነው የእውነት ዕውቀት። ይሄንን ከተቀበልክ በኋላ ሆን ብሎ ሰው በኃጢአት ጸንቶ ከዛስ ቢመላለስ ምን ማለት ነው? ወክ ጸንቶ አቋም ይዞ ስታንዴ ነው ብሎ ቢኖርበት ንስሐ ባይኖር መመለስ ባይፈልግ ባይወቀስ ባይጸጸት እምቢ ቢል እልከኝነቱ ከኢየሱስ ደም ከመንፈስ ቅዱስ ምክርና ወቀሳ ከበለጠበት እስቲ ለሰውዬ ጀጅ እያረጋ አይደለም አይደል? ቁጥር 26 እኮ ጀጅ እያረጋ አይደለም ጀጅ እያረጋ አይደለም አይደል? አሁን እየፈረደበት አይደለም ሰውየው ላይ። ምንድነው የሚለው? አሁን በዚህ አይነት መንገድ ጸንተን ብንመላለስ ይልና ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት የለም አይደለም፣ አይኖርም እንዳታስበው። አሁን ሰው በዚህ አንደርስታንዲንግ ውስጥ ሆኖ ኃጢአት እየሰራ ቢኖር ከዛ በኋላ ሌላ ቻንስ አለ ቢል አሁን ሰውየው እያወራ ያለው በጣም ሲሪየስሊ ስሙን፣ የክርስቶስ ኢየሱስን ደም ከመናቅና የተሰራውን የመስዋዕትነት ሥራ ከማክፋፋት አንጻር ነው እየተነሳ ያለው ክፍሉ። ደክሞ ኃጢአት ሰርቶ ተጸጽቶ ንስሐ ስለሚገባው ሰው አይደለም አይደል እያወራ ያለው። ኢየሱስ አይበቃኝም የሚል ችግር የለውም ጎናቸው አለ። የኃጢአት ደሞዝ ሞት ነው በሉት እስቲ። አይ አንተ ኃጢአተኛ ነህ እኮ በሉት አይደለም ያልኳችሁ፣ ተፈራራችሁ። የኃጢአት ደሞዙ ሞት ነው በሉት። መጽሐፍ ቅዱስ ነው አይደል እንደሱ የሚለው? እንደሱ አይደል የሚለው? የኃጢአት
ኃጢአት ስራው ነው፣ ደሞዝ ክፍያው ነው። ወር ላይ እግዚአብሔር ይከፍላል። የኃጢአት ደሞዝ እንክፈል ብሎ ሲከፍል ለኃጢአት ሰውየውን አስበዋል። በሸነና ሲል ከርሞ ፕሬዝ ጋድ ብሎ ሲመጣ ሞት። በጽድቅ የሚኖረው ጌታን ብሎ የሚኖር እንደ ሕያው ቃሉ እንደ ወንጌል እውነት ቀጥ ብሎ የሚኖረው ሰውዬስ የዘላለም ሕይወት። ኃጢአት ሲኖር ቀላል ነው፣ ክፍያው ሲሪየስ ነው። ጽድቅ ሲኖር ቀላል አይደለም፣ ክፍያው ዘላለማዊ ረፍት ነው። ሁለቱም ዘላለምን ነው አይደል? ዘላለም ላይ ነው ኢፌክቱ፣ መሬት ላይ አይደል? ዘላለም ላይ በሰጋ የሚኖር መበስበስን፣ በመንፈስ የሚኖር ሕይወትን። እንደነዚህ አይነት ክፍሎችን በፍጹም ዲናይ እንዳታረጓቸው፣ ዲናይ እንዳትክዷቸው፣ እውነት ስለሆኑ። አሜን ነው። አንዳንዴ እነዚህ ጭፍልቅ አድርገናቸው መሄድ ያምረናል። ወዴት? መጽሐፍ ቅዱሱ የሚያስተምረው ትምህርት ነው። እግዚአብሔር በጣም ሲሪየስ ነው። ድሮም ዘንድሮም እግዚአብሔር በጣም ኃጢአትን እንደዚህ አያልፍም። አሁን በምንድን ነው ምህረት? በክርስቶስ ደም። ያንን የክርስቶስን ደም ካክፋፋስሰው የተሰራውን ስራ እምቢ ካለስ ያንን ሊወቅሰው የተሰጠውን የዘላለምን የህይወት የጸጋ መንፈስ ከረገጠ እንዲህ ሌላ የለም። ለኃጢአት የሚሆን ሌላ መስዋዕት አይኖርም። ክብር ለእግዚአብሔር ለአምላካችን ይሁን። አንድ ክፍል እናንብብ። ሮሜ ላይ ሄደን እናንብብ እስቲ። ሮሜ 13:14 ምንድን ነው የሚለው? ይልቁንም ጌታ ኢየሱስ ክርስቶስን ልበሱት ይልና ምኞቱንም ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻቹለት። ምኞቱን ይፈጽም ዘንድ በሐሳብ ለሥጋ አትመቻቹለት። ምንድነው የሚላቸው? በኃጢአት ጸንተን ብንመላለስ። ሮሜ ላይ ጳውሎስ ምንድነው የሚለው ደግሞ? አትመቻቹ። ቆንጆ ቃለች። አትመቻቹለት። ሊመታ ሊሰድ ሲል ፉትሆልድ አታዘጋጅ። እግርን ከፍተ ከቆምክ እግሩን ማስገቢያ ስለሚያገኝ ይገለብጥሃል። ስለዚህ ተስተካክለ ቁም። አትመቻችለት ለእንዲጥለ እንደዚህ ብለ ቁም። እግር ማስገቢያ ግራውንድ አይኖረውም። አትመቻቹለት ማለት ሪላክስ አታርግ። ፊት ሬዲ ሁን። እስቲ አሜን በሏ። ለምን? ግጥሚያ ነው፣ ትግል ነው። ሥጋ ምኞቱን እላይ ላይ እንዲፈጽመው አትመቻች። ኮራፕትድ ነው ሰውነትህ። ከጽድቅና ቅድስና በላይ ለኃጢአት በጣም 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 ቅርብ ነው። በንጽህና ለመኖር ነው ዋጋ የምትከፍለው። ኃጢአት ለመስራት ቅንጣት ታክል ዋጋ አትከፍልም። ከሰራ በኋላ ነው ዋጋ የምትከፍለው። ለመስራት ኃጢአት ዋጋ አያስከፍልም። በንጽህና መኖር ነው ዋጋ የሚያስከፍልህ። ስለዚህ አትመቻቹ። ለምን? ምኞቱን በእናንተ እንዲፈጽም አትመቻቹ። ይፈልግሃል። ከያዘ በኋላ የፈለገውን ያደርጋል ባንተ። የጽድቅ የጦር ዕቃ ነው መሆን ያለበት አካላችሁ ይላል። አሜን ነው። ያዕቆብ ምዕራፍ 1 ላይ ነው ማንም በእግዚአብሔር እፈተናለሁ አይበል የሚለው። እግዚአብሔር በክፉ አይፈተንም ነው የሚለው መጽሐፍ አይደል? ከዛስ እርሱ ማንንም በክፉ አይፈተንም። እርሱ በክፉ ስለማይፈተን ማንንም እግዚአብሔር በክፉ አይፈትንም። ሰው በገዛ ምኞቱ ሲሳብና ሲታለል ነው የሚለው ይፈተናል። እግዚአብሔር ፈተነኝ አይበል። እግዚአብሔር ቴምት አያረግህም። ካረገ ቴስት ነው የሚያረግህ። እግዚአብሔር ለመጣል ማንንም ታርጌት አያረግም። መብሰልህን ግን ቼክ ያረጋል። ቴስት ነው።
ሰይጣን ነው ታይምት የሚያደርገው ሰውን። ጌታችንን እንደሞከረው ኢየሱስን ሞከረው። እንኳን ኢየሱስ ሆነን ሞከረው ባይዘው ይመጣና ራበህ እንዴ ነው የሚለን እኮ ሲመጣ። ኢየሱስ ተርቦ አይደል እንደ የመጣው? ኢየሱስ ጋር መጣን ድንጋዩን ዳቦ አድርገዋል። የመጀመሪያው ሰው በሚበላ ነው የወደቀው። ሁለተኛውም ሰው ጄኒዩን የሆነው ንጹህ የሆነው ሰው ሲመጣ የሚበላ ነው። የመጀመሪያው ፈተና የሚበላ ነው ባይዘው። የመጀመሪያው ጥሎታል ተሳክቶ፣ ሁለተኛና ሶስተኛ አልፈተነውም። በመጀመሪያው ነው ጠብ ያለው የመጀመሪያው ሰው። የድሮ የቀድሞው አባታችን አንቀይረናል። እኛ በጌታ ነን። አረ አረ በኢየሱስ ሳስበው ራስ ተቃለ ያመኛል። ሰውን ውር የሚያደርገኝ። አረ እኛ በጌታ ነን። አሁን ኃጢአት ብንሰራ ኢንቴንሽናሊ አንሰራም። መጽሐፉ ስለሚል ለማስታወስ ያክል እነግራቸዋለሁ እንጂ ኢንቴንሽናሊ ኃጢአት አንሰራም። ደክመን ልንሰራ፣ ድንገት ስተን ልንሰራ ምናምን ሊሆን ይችላል እንጂ ክርስቲያን የክርስቶስን ደም እያከፋ አይኖርም በፍጹም። ውስጣችን ያለ የክብር መንፈስ አለ። ኢየሱስ ጌታ ነው። እና የመጀመሪያውን አዳም ስለጣለው ከዛ ሁለተኛውን ሞከረው በምግብ ሲሞክር፣ ሁለተኛው ሰው ብቻ አይደለም አይደል እግዚአብሔርም ነው አምላክ ሰው ነውና ሲፈትን ስላልራበው እንዳይመስልህ። ቀጥሎ ደግሞ ሰይጣን ድንጋዩን ዳቦ አርግ ቢለው ኢየሱስ ሆነ አንድ ድንጋይ ወስዶ ዳቦ ሁን ብሎ መግመጥ ነው እንዴ? መሬትን ምድር ብሎ የጠራት እሱ አይደል? ይችላል ማረግ። እኔ ግን እንደዛ እያረኩ አልኖርም። ለእኔ ትምህርት ነው። አየ እሱ ይችላል። ማን ይከለክለዋል? እሱ እኮ ባለቤት ነው። ለእኔ ግን እንደዛ ሁሌ ድንጋይ ዳቦ እያረኩ ስለማልኖር ፕሪንሲፕል ነው አስቀምጥ። ሰው በእንጀራ ብቻ አይኖርም ከእግዚአብሔር በሚወጣ ቃል ጭምር እንጂ ብሎ አዳሜ ሳታትን ኢየሱስ አገኝ አይደል? ጣለው። ከዛ እንደገና መጣ ፈታኝ ወደሱ ቀርቦ የሚል ቃል አለ። እግሮች እንዳይሰናከሉ መላእክትን ከእግዚአብሔር ጋር ደግሞ ሊያጣለው። አየ ከእግዚአብሔር ጋር ደግሞ አሁን በአፒታይቱ መጣ አልቻለው። ከእግዚአብሔር ጋር ደግሞ ሊያጣለው መላእክቱን ስላንተ ያዛል። እስቲ ራስ ኖሩ ይጠብቋል አይጠብቁም አለው። ጌታ መልአክና ተፈታተነው ተብሎ ተጽፏል አለው። ግንባሩ ላይ ነው የመጣው ባይዘ። ሶስተኛውን ዙር መጣ። ሶስተኛው ግን በጣም ከባድ ነው አይደል? በጣም ብዙ ሰው የሚወድቀው በሶስተኛው ነው። በጣም ፈታኝ ነው አይደል? የዚህ ዓለም ክብር አይደል ያለው ያሳየው። የዚህን ዓለም ሀብትና ክብር ዌልዝ በጣም መጥፎ ነገር ነው። ዌልዝ የምንሰቃየው በሰል ዌልዝ አሳየውና ለምወደው ነው የምሰጠው አለው ሰይጣን። እግዚአብሔር ይገስጸው። ማንንም እኮ አይወድም። ራሱን ራሱ አይወድም። ማንንም እኮ አይወድም እኮ ሰይጣን። ለምወደው ነው የምሰጠው አለው። ለምትወዱት በነፃ አይደለም ይሰጠው አይደል? ለምትወዱት ሰው እኮ ፌቨር አይደለም የምታደርጉት። ደስ ብሏችሁ እንዳረጋችሁ ልቆ አይቆጥርም ጭንቅላታችሁ። ለምወደው ነው የምሰጠው። አንድ ወድቀ ብትሰግድልኝ አለው። መርዝ የሚጣፍጥ ነገር ውስጧ መርዝ መግደያ። አንድ ወርሺፕ አድርገኛለሁ ማንም የለም። ይኸውልህ እንደማይሰግድለት ያውቃል። ይኸውልህ እንደማይሰግድለት ሰይጣን ጠፍቶበት እንዳይመስልህ። ይኸውልህ ስገድልኝ ሲለው ፕሮቮክ እያደረገው ነው። አሁን ስገድልኝ ሲለው አንተ ፈጥሬ ብሎ እንደገና አየ ኢሞሽናል አይደለም፣ ቀስ ብሎ ስፒሪቹዋል ነው መሆን ያለብህ። እንደዚህ አይነት ነገር ደግሞ ሮያሊቲን ሰው ሎያሊቲ ነው መጠቀም ያለብህ። እና እንደዚህ ያየውና ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለ። ሰይጣን ይኸው እርቃኑን ነው መጽሐፍ እንዲህ ይላል፣ ፈታኙ ትቶት ሄደ ይላል። ታይ አይወድቅም። ይሄኛው ሞዴላችን ክርስቶስ ነው። ኢየሱስ ለዘላለም ጌታ ነው። ስለዚህ ቦርናጊ የሆነ ክርስቲያን በእግዚአብሔር አይፈተንም። ራሱ ግን በምኞቱ ሲሳብና ሲታለል በኃጢአት ይፈተናል። እና ፕሮቴክት አርግ ምኞት ኃጢአትን፣ ኃጢአት ሞትን አይደለም የሚለው። ምኞት ዘር ነው፣ ኃጢአት ጽንስ ነው፣ ሞት የሚታቀፈው ነገር ነው። ታዲያ ግደለው ነው አይደል? ግደለው። ልክ ሲመጣ ኖ የሆነ ስቴፕ ኖ ኖ ኖ። እስቲ አሜን በሏ። ከዛ የምትቀጥለውን ቁጥር ልንገራችሁ። ቁጥር 27 የሚቀረው ይልና የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚበላ
ብርቱ እሳት መጠበቅ ነው። በእውነት የከባድ ነገር ነው። አንድ ጥቅስ ላንብብላችሁ። ሁለተኛ ተሰሎንቄ ምዕራፍ 1 ላይ ቁጥር 6 እስከ 9 ብናነበው ደስ ይለኛል። ሁለተኛ ተሰሎንቄ ምዕራፍ 1 የእግዚአብሔር ጠላቶችን የሚበላ እሳት አይደል? የሚያስፈራ ፍርድ፣ ቀጥሎስ የእግዚአብሔርን ጠላቶች የሚበላ እሳት ነው። ከዛ በኋላ ለኃጢአት የሚሆን መስዋዕት የለም። ሰው በኃጢአት ጸንቶ ከኖረ፣ አመፀኛ ከሆነ፣ እምቢ ካለ፣ የእግዚአብሔርን ወንጌል እምቢ ካለ፣ ቃሉን ከናቀ፣ እንደ እግዚአብሔር ቃል አልኖርም ካለ፣ የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚያቃጥል ብርቱ እሳት። ሁለተኛ ተሰሎንቄ ምዕራፍ 1 እግዚአብሔር ጻድቅ በመሆኑ መከራን ለሚያመጡባችሁ መከራን ይከፍላቸዋል። መከራን ለተቀበላችሁት ለእናንተም ሆነ ለእኛ ደግሞ ዕረፍት ይሰጠናል። ይህም የሚሆነው ጌታ ኢየሱስ በሚንበለበል እሳት ከኃያላን መላእክት ጋር ከሰማይ በሚገለጥበት ጊዜ ነው። በዚያን ጊዜ እግዚአብሔርን የማያውቁትንና ለጌታችን ለኢየሱስ ወንጌል የማይታዘዙትን ይበቀላል። እነርሱም ከጌታ ፊትና ከኃይሉ ክብር ተወግደው በዘላለም ጥፋት ይቀጣሉ። የሚቀጡትም በቅዱሳኑ ዘንድ ሊከብርና በሚያምኑበትም ሁሉ ዘንድ ሊገረም በሚመጣበት በዚያን ቀን ይሆናል። እናንተ ከሚያምኑት መካከል ናችሁ፣ ምስክርነታችንን ተቀብላችኋልና። እነማን እንደሚጠፉ እነማንን እንደሚበቀል እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ወንጌል የማይታዘዙትን እነሱን እግዚአብሔር ይበቀላቸዋል። የእግዚአብሔር ጠላት ተብሎ የተጻፈው ማን ነው? ወንጌልን እምቢ ያሉ ሰዎች። የእግዚአብሔር ወዳጅ የምንሆነው በወንጌል በኩል ነው። እግዚአብሔር ልጆች ያደረገን በክርስቶስ ኢየሱስ በኩል ነው። እሱን ሰው እምቢ ካለ የእግዚአብሔር ጠላት ነው። እግዚአብሔር እድል ሰጥቷል ወይ? ጌታችን ኢየሱስ ክርስቶስ ተመልሶ እስኪመጣ እስራኤልን ከግብፅ ለማውጣት እግዚአብሔር ባህር የከፈለው በእጁ ነው አይደል? መጽሐፍ ቅዱስ የሚለው እንደሱ ነው። በተዘረጋ እጅና በጸና ክንድ አወጣኋቸው አለ። እጄ ነው አለ። መንፈስ ቅዱስ እኮ እጄ አለ። እጄ ባህር ከፍላ በደረቅ መሬት እለፉ 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 አለች። እቺ እለፉ ያለች እጄ ፈርዖንና ሰራዊቱን እዛው እግዚአብሔር ባይዘው እስራኤልን ነፃ አውጥቶ ሄዶ ፈርዖን ለማሳት ተመልሶ አይደለም የመጣው። በዛው አንዱን ባሻገረበት እጅ ነው። አያባክንም። እምቢ ካለኝ ሰው በቃ እኔ አይደለም ጠላት ያልኩት እሱ ነው አልፈልግም ያለኝ አልወድህም ያለኝ። ስለዚህ የእግዚአብሔር ጠላቶች የሆኑ ደግሞ በመጨረሻው ሰዓት ላይ እግዚአብሔር ለሰው አላዘጋጀውም። ለሰይጣንና ለመላእክቱ የተዘጋጀው እኮ ነው ያ ክፉ ቦታ። በጣም አስፈሪ ቦታ ነው ሲኦል። ሪቢሊየስ ከሆነ በቃ ምንም ይሄው መጽሐፍ ቅዱስ ነው የሚነግር። ክብር ለኢየሱስ ይሁን። ጀስት ኮንሽስ እንድትሆኑ ሪማይንድ እያረኳችሁ ነው። ከዛ የሚቀጥሉ ቁጥሮች እናንብባቸው። 27ና 28 29 እናንብባቸው። የሙሴን ሕግ የናቀ ማንኛውም ሰው 2 ወይም 3 ሰው ከመሰከሩበት ያለ ምህረት ይገደላል። ምን የናቀ? የሙሴን ሕግ ባይዘው ያልጠበቀ አይደለም የሚለው የናቀ አለመጠበቅ ድንገት ተሳስቶ አይደለም ንቆ የሙሴን ሕግ የናቀ ሰው 2 ወይም 3 ምስክር ቆሞ ከመሰከረበት ያለ ምህረት ይገደል ነበር። ያንን በድንጋይ ጽላት ላይ የተጻፈ ሕግ ሰው ከናቀ እግዚአብሔር ምን ያህል ሲሪየስ እንደሆነ ነው የሚያሳየው። በጣም እኔ አላው በሕጌ በቅዱስ ቃሌ በእኔና በእናንተ መካከል ያለ የጋራ ነገራችን ባልቆጣው በዛ ልደራደርም